بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم يتكبراتو يهود بتسوت السلام عليكم ورحمة الله وبركاته إن شاء الله زاري دمو سورة الفاتحة يمترحون أنقز قماشون من أيها المالتن ولا قرآن كما كواتات بفيت بلفون دتابا بالنو كمخرج عند كصفة عند النال المالتن فبلفو درساتين كمخرج مقصول اللسان السلايتنا المالتن مقصول اللسان له ሁለት ፊደላቶች ይወጣሉ ቋፍና ካፍ እነሱ ላይ ተራል ዛሬ ደግሞ የምናየው የምላሳችን መካከለኛው ክፍል ወይ ደግሞ ወሰጡል ሊሳን ማለት ነው ወሰጡል ሊሳን እሱም ላይ ሶስት ፊደላቶች ይወጣሉ ጅም ያ እና ሽን ማለት ነው ባጭሩ ጀይሽ ስንቀራቸው ጀ ጁ ጂ አድ ስኩን ሲሆን ቀቀላ ይሆናል ማለት ነው የ ዩ ይ አይ ሸ ሹ ሺ አሽ ይሄ ደግሞ ሽን ስኩን በሚሆንበት ሰዓት የአየር ፍሰት አለው እንዲሁም ደግሞ በአጠቃላይ ሽን ምን አለው ተፈሽ የሚባል ወይም ደግሞ የድምጽ መሰራጨት በአፋችን ውስጥ ድምጻችን ይሰራጫል ማለት ነው አሽ ተፈሽ ማለት ነው አሽ የአየር ፍሰት ሀምስም ባህር ያለው ፈሐተሁ ሸኽሱን ስንል ሸኽሱን ሸ ብለናል ማለት ነው ስለዚህ በዚህ መልኩ ፊደላቶቹ ይወጣሉ ማለት ነው የሚወጡትም የምላሳችን መካከለኛው ክፍል ከላይኛው በትይዩ ካለው ላንቃችን ክፍል ጋር በመላተም ማለት ነው ወደ ቁርአኑ ስንመለስ صراط الذين أنعمت عليهم 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 وديتنا الثاني سنملس يمجمع صاد كسرانو أضاء طاء ሶስቱ ፊደላቶች የተፍኺም ፊደላቶች ናቸው ሁሉም ይወፍራሉ ማለት ነው ሷር ላይ ከስር ሲሆን የመወፈር ደረጃው አምስተኛ ደረጃ ስለሆነ የተወሰነ ምን ይሆናል ማለት ነው ፈትሐ ሆኖ መድ ሲከተለውና ፈትሐ ሲሆን ባለው ልክ አንወፍረው ሶይ ከንፈራችን እዚህ ጋር ምንም ማያገባው የምላሳችን ጣፍ ከላይኛው ከታችኛው የጥርሳችን ከለታው ጋር ማለት ነው ጥርሳችን መባቂያው ጋር ካለው ለታው ደግሞ አሰነያ አሱፍላ እሱ ጋር በመላተም ይወጣል ማለት ነው ሶይ ከዛ ራ ፈትሐ ነው እንወፍረዋለን ማለት ነው ከስራ ሲሆን ይቀጥናል ضمና ፈትሐ ሲሆን ይወፍራል ቀጥለን መድ ጠቢዒ ሁለት ሐረካ አሊፍ المقصورة መጣለች ሁለት ሐረካን ስባት ሲራ ቀጥሎ ጦ ይወፍራል የተፍኺም ደረጃው ሁለተኛ ደረጃ ነው ጦ ሲራጦ ቀጥሎ ሀምዘቱል ወስል አለ ሀምዘቱል ወስል ውድቅ ይሆናል ማለት ነው አይቀራም የአረፍተ ነገሩ መጀመሪያ ላይ ቢሆን ይቀራ ነበር አሁን አይቀራም ማለት ነው ቀጥሎ ላም ሸዳ ነው እናጠብቀዋለን የሁለት ፊደላቶቹ ውቅር ነው አለ صراط حمزة الوصل الذي ብለን ስናነሳ እንቀራታለን ካያያዝን ግን ምን ትሆናለች ተስቀጥ ወርቃለች ማለት ነው ቀጥሎ ዛል ከስራ ነው ይሄ ለሰዊ ከሱ ጋር የሚወጡ ዛ እና ሳ አሉ ለሰዊ ይባላሉ ማለት ነው ከስራ ስለሆነ በደንብ እናቀጥናለን ኢስቲፋል ፊደል ነው صراط الذي ذي አገጫችን በደንብ ዝቅ ይላል ማለት ነው ቀጥሎ ያስኩን ነው ማቀብሉ ከስር ስለሆነ መድ ነው ማለት መድ ጠቢዕ ሁለት ሐረካን ስበዋል ማለት ነው صراط الذين ቀጥሎ ኑን ፈትሐ ነው አፋችን ይከፈታል ማለት ነው صراط الذين ቀጥሎ ሀምዝ ፈትሐ ነው አፋችን ይከፈታል ለዝም ቀጥሎ ኑን ስኩን አለ ኑን ስኩን ማለት ነው ኑን እንግዲህ ምን አለው ኦን አለው ደረጃ 3 ማለት ነው እንዱም በይንያ ነው
ተወስቁ ማለት ነው። ሊን ዑመር ከሚለው ማለት ነው። እንዲሁም ደግሞ ኑን ስኩን ሲሆን 4 ህግጋት ወይም ደግሞ 4 አሕካም አለው ማለት ነው። እሱም የመጀመሪያ ኢዝሃር መሆን ነው። ኑን ስኩን ሲሆን ግልጽ የሚሆነው ወይም ደግሞ ኢዝሃር የሚሆነው የጉሮሮ ፊደላቶች ከሱ ቀጥለው ሲመጡ ነው። ለምሳሌ ሀ፣ አ፣ ዐይን፣ ገይን፣ ኸ እና ሐ ማለት ነው። እዚህ ጋር እንግዲህ ከኑን ሳኪና በኋላ ማን የመጣው? ዐይን ነው የመጣው። ስለዚህ ኑን ግልጽ ይሆናል ማለት ነው። ሌሎች ህጎች አሉ። ኢድጋም የሚሆንበት፣ ኢኽፋ የሚሆንበትና ኢቅላብ የሚሆንበት ወደፊት እናያለን ማለት ነው። ኑን ግን ስኩን ሆኖ ሲመጣ ግልጽ የሚሆነው ከሱ በኋላ የጉሮሮ ፊደላቶች ብለን ያየናቸው እነሱ ሲመጡ ማለት ነው። ቀጥሎ ዐይን ፈትሐን የመጣው ምን እናድርገዋለን? አፋችን ይከፈታል እሱ ማለት ነው። በጉሮሯችን መካከለኛው ክፍል ይወጣል ማለት ነው። ቀጥሎ ሚም ስኩን ነው። ሚም ሳኪናም ልክ እንደ ኑን ማለት ነው። የራሱ የሆነ ምን አሕካም ወይም ደግሞ ህግጋት አላት ማለት ነው። ስንት ህግጋት አላት? 3 ህግጋት አለው። ኢዝሃር፣ ኢኽፋና ኢድጋም ማለት ነው። ኢዝሃር የሚሆነው ከሚምና ከባ ውጭ ያሉ ፊደላቶች ከሷ ቀጥሎ ሲመጡ ማለት ነው። ከባና ከሚም ማለት ነው። ባ ከመጣ ኢኽፋ ትሆናለች። ሚም ከመጣ ደግሞ ቀጥሎ ኢድጋም ትሆናለች ማለት ነው። ከዛ ውጭ ያሉትን ቀሪዎቹ ፊደላቶች ከባና ከሚም ውጭ ያሉት ግን ሲመጡ ምን ትሆናለች? ሚም ገጽ ትሆናለች። ስለዚህ እዚህ ጋር ታን የመጣው ከባና ከሚም ውጭ ስለሆነ ምንድነው? ግልጽ ትሆናለች ማለት ነው። አንዓምተ፣ አንዓምተ፣ አንዓምተ ተብሎ አይቀራም ማለት ነው። በይንያውን ማስገኘት አለብን። ደረጃ 3 ጉና ማስገኘት አለብን። እንደም ደግሞ ኢዝሃር አኑን ማለት ነው። ታች ጽሁፉ እንደምታዩት ኢዝሃር አኑን፣ ኑንን ግልጽ እናደርገዋለን ማለት ነው። ሚምም ልክ እንደዛው ማለት ነው። በይንያ እናስገኛለን፣ ጉና እናስገኛለን። ከዛ ደግሞ ኢዝሃር አልሚም፣ ሚምም እናደርጋታለን፣ ግልጽ እናደርጋታለን። ለምን? ታ ስለመጣች ማለት ነው። ባ ቢመጣ ኑሮ ኢኽፋ ትሆን ነበር። ሚም ቢመጣ ኑሮ ኢድጋም ትሆን ነበር ማለት ነው። ቀጥሎ ዐይን ፈትሐ ሆኖ ነው የመጣው። አፋችን እንከፍታለን። ቀጥሎ ላም ነው የመጣው። ለሱም አፋችን እንከፍታለን። ቀጥሎ ያ ስኩን ነው የመጣው። ዐለይ፣ አንዓምተ ዐለይ፣ ስኩን በደንብ እናደርገዋለን ማለት ነው። ቀጥሎ ሀ ነው የመጣው። ሀ መክሰራ ማለት ነው። አገጫችን ዝቅ ይላል፣ በደንብ ይቀጥናል ማለት ዐለይሂ። ቀጥሎ ሚም ነው የመጣው። ይህም ኢዝሃር ነው የምናደርገው፣ ምክንያቱም ዐለይሂም ገይሪንም የሚለው ቀጥሎ ያለው። ስለዚህ ገይን ከግልጽ ከሚሆኑበት ሁኔታ ላይ ስለሆነ ማለት ነው። ከሚም ሳኪና በኋላ ከባና ከሚም ውጭ ያሉ ፊደላቶች ሲመጡ ግልጽ ይሆናል ስላል ኢዝሃር ሚም ማለት ነው። ሚም እናደርጋታለን፣ ግልጽ እናደርጋታለን ማለት ነው። ስለዚህ ስንቀራው ሲራጠ ለዚነ አንዓምተ ዐለይሂም። ሌላው ዛሬ የምናየው ሲፋ ባለፈው ካየነው ተቃራኒ ሆነው እስቲፋል ባለፈው እስቲዕላ አይተናል ማለት ነው። የሩቁ የምላሳችን ክፍል ከፍ ሲል የሚወጡ 7 ፊደላቶች ወይም ደግሞ የተፍኺም ፊደላቶች ያልናቸው ማለት ነው። 7ቱ የሚወፍሩ ፊደላቶች እነሱ እስቲዕላ ባህሪ ያላቸው ይሉናል። ከነዚህ ውጭ ከ7ቱ ውጭ ያሉት ማለትም ከኸ፣ ከሷድ፣ ዷድ፣ ጦ፣ ዟ፣ ገይን እና ቆፍ ከነዚህ ውጭ ያሉት በአጠቃላይ ምን ይባላሉ? የእስቲፋል ፊደል ይባላሉ። የሚቀጥሉ ፊደላቶች ይባላሉ ማለት ነው። እዚህ ጋር ግን ሁሉም የሚቀጥኑ ወይም ደግሞ እስቲፋል ሲባል አሕያነን ይረቀቁ አሕያነን ይፈኸሙ የሚባሉ ፊደላቶች አሉ። አራ፣ ላምና አሊፍ አንዳንዴ ይወፍራሉ፣ አንዳንዴ ይቀጥናሉ ማለት ነው። ከእስቲፋል ፊደል ቢሆኑም ማለት ነው። ስለዚህ የእስቲፋል ፊደል ማለት የሩቁ የምላሳችን ክፍል ዝቅ ሲል የሚወጡ ፊደላቶች ማለት ነው። ዝቅ ሲል ማለት ነው። ይህ ባህሪ ምን ይባላል? እስቲፋል ይባላል። እስቲዕላ ከተባለ ደግሞ የምላሳችን ሩቁ ክፍል ከፍ ሲል ማለት ነው። 7ቱ የሚወፍሩ ፊደላቶች ይወጣሉ ማለት ነው። በቀጣይ እስከምንገናኝ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።